እሺ እንጸልያለን። ቅዱስ ጌታችን ሕያው አምላካችን ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን። ደግሞም ከሁለተኛ ጢሞቴዎስ ጋር ሰነበትን። ባሪያህ ጳውሎስ በከባድ ፈተና ውስጥ ሆኖ ለቤተ ክርስቲያንህ ይከብድበት የነበረውን ጉዳይ ደግሞም ለትኪው ለጢሞቴዎስ እያቀበለ አደራውን በሚገባ እንዲወጣ እንደሱም ታማኝ እንዲሆን እየመከረ ባለው በዚህ መልእክት ውስጥ ለእኛም እየተናገርክ እኛም አደራችንን ለመወጣት ከፊት ለፊታችን ያሉ አምላካችን ሆይ እውነትን የሚረከቡ ትውልዶችን ለማነሳሳት እንድንተጋ ዛሬም መንፈስ ቅዱስ እንድታስተምረን ዛሬም ከኛ ድካምና ኃጢአት አልፈህ እያንዳንዳችንን እንድትጎበኘን ጊዜውን ላንተ አደራ እንሰጣለን። ምራን አምላካችን ሆይ አስተምረን። ይህን የማይወዱ በመስመሩ ላይ ልዩ ልዩ ተጽዕኖ ሊያሳድሩ የሚችሉ የሚመጡም ኃይላትን እንድትከለክላቸው እንጸልያለን። ሁሉን ላንተ አደራ ሰጠን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ባለፈው ሳምንት ቁጥር 11ን ለመመልከት ሞክረናል። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 11 እስከ 13 ያለውን ጊዜ ለመሸፈን አስበን ካለፈው የቀጠለ ጥናት ጉራጁን ለመሸፈን ባለን ጥረት ከጊዜው እኩል መሄድ አልሆነልንም። ዛሬም እንግዲህ ከቆምንበት እንቀጥላለን። የዛሬውንም ክፍል ሙሉ ለሙሉ ለመሸፈን ፈጠን ፈጠን እያለን ክፍሉን እንመለከታለን። አነበዋለሁ። ቃሉ የታመነ ነው። እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ራሱን ሊክድ አይችልምና። ከዚህ ውስጥ ከእርሱ ጋር ከሞትን ከእርሱ ጋር በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው የሚለውን ልንጀምር ስንል ነው በጊዜው በዕለቱ የነበረውን ንባብ ያቆም ነው። ብንክደው እርሱ ደግሞ ይክደናል የሚለውን ሐሳብ ተመልክተናል። እየተሰማ ሆኖ አይደለ? አዎ እየተሰማ ነው። እሺ፣ ጌታ ይባርካችሁ። ስለዚህ በዚህ ክፍል ላይ መጽሐፉ የሚለንን ሐሳብ በዝርዝር ብንክደው እርሱ ደግሞ ይክደናል የሚለውን ሐሳብ ልንጀምር ስንል ነው። ብንክደው ይላል። እነዚህ ሁለትዮሽ ሐዋርያው ጳውሎስ በዛ ጊዜ የነበሩ ጌታን ለመከተል የወሰኑ አማኞች ክርስትና የሚያስከፍላቸውን ዋጋ በጥልቀትና በጥንቃቄ ተረድተው በጌታ ፈቃድና ሐሳብ እንዲራመዱ የጌታን ፈቃድና ፍላጎት እንዲፈጽሙ እግዚአብሔር ጠበቅ ያለ ከዚህ ከመዝሙር በተወሰደ ሐሳብ ሊያስረዳቸው ይሞክራል። ከሞትን በሕይወት እንኖራለን፣ ብንጸና እንነግሳለን ሲል ቆይቶ ለሰው ሁሉ ጌታ የወደደውን መውደድ አማራጭ አይደለም። ፈተናም በመጣ ጊዜ ጽናት ሁሉም ሰው ሊያደርገው የሚችለው ነገር አለመሆኑን በማስገንዘብ በዚህ ስፍራ ሐዋርያው ብንክደው ደግሞ የሚል አማራጭ ያመጣል። ከኛ ሁኔታ ጋር የተያያዘ ምላሽ መሰጠቱ የተጠበቀ እንደሆነ ሐዋርያው ደጋግሞ ያስታውቃል። ከዳንን መካድ የሚባለው አጋጣሚ
አማኙን የሚጎበኝ አለመሆኑን ማሰብ አይቻልም። ጌታ ኢየሱስ የሚክደኝ ስል የሰጠው ፍንጭ አንዳንድ አማኞች ከጌታ ፈቃድ የሚያፈነግጥ ዝንባሌ እንዳላቸው አስታውቋል። በማቴዎስ 10:33 ላይ ታስታውሱ ከሆነ በሰው ፊት የሚክደኝን ሁሉ ብሎ እኔ ደግሞ በሰማያት ባለው በአባቴ ፊት በሰማይ መላእክት ፊት እክደዋለሁ ብሎ ሲናገር አማኝ ሆኖ ጌታን ለመካድ የሚፈተን ሊኖር እንደሚችል ማሳየቱን እንመለከታለን ግልጽ አድርጎ እና ያንን ጌታ ለሰው ሁሉ በሚገባው ነገር ግልጽ አድርጓል። አንዳንዶቻችን ጌታ እንዴት ይካዳል የሚል ጥያቄ አለን። ሰዎች በተፈተኑ ግራ በገባቸው ጸሎት አልተመለሰልኝም ብለው ሲያስቡ እግዚአብሔር አላየኝም የሚል ፈታኝ ሁኔታ ሲገጥማቸው ከህይወት ይንሸራተታሉ። ጌታን የተከተለው በጌታ የከበረ ኃላፊነት የተሰጠው ይሁዳ ለዚህ ተጨባጭ ምስክራችን ነው። ስለዚህ ሐዋርያው ጳውሎስ ጌታን የምንክድባቸውን ሁኔታዎች ይጠቅሳል። አንዳንዶቹ ፍንጮች በማያሻማ መንገድ የአማኙን ነፃ ፈቃድ የሚያስገነዝቡ አባባሎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቃልም ሆነ በተግባር የምንክድባቸውን አያሌ መንገዶች አስገንዝቧል። ጥቂቶቹን ለማንሳት ያህል አንዳንዶቻችን አንዳንዴ በአፋችን እንደ ቀርጤስ ሰዎች እርሱን እንደምንወደው ተናግረን በስራችን ልንክደው እንችላለን። በዚህም አቋማችን የቀርጤስን ሰዎች እንመስላለን። ሐዋርያው ይህንን የተግባር ክህደት በቲቶ መልእክቱ ላይ ፈታ አድርጎ ተናግሯል፣ ወይም ግልጥ አድርጎ ተናግሯል። እነዚህ ሰዎች ስለ እግዚአብሔር እየተናገሩ ኑሯቸው ከእግዚአብሔር ፈቃድና ሐሳብ የራቀ እንደነበረ ክፍሉ ያስታውቃል። ለዚህ ነው በቲቶ 1:16 ላይ እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል፣ አስጸያፊዎች፣ የማይታዘዙና ለበጎ ስራ የማይበቁ ናቸው ብሎ ይናገራል። እነዚህ ሰዎች በአፍ እንወዳለን፣ የእግዚአብሔር ነን፣ ልባችን የሱ ነው፣ አስፈላጊም ሆኖ ከተገኘ ሊመሰክሩና ሊመጸውቱም ሁሉ ይችላሉ። ክርስቲያኖች የሚያደርጉትን ልምምድ ሁሉ ሊለማመዱ ይችላሉ። ግን እዚህ ቦታ ላይ ሐዋርያው ጳውሎስ ምን ይለናል? በስራቸው ይክዱታል። ስለዚህ ብንክደው የሚለው ሐሳብ ጌታ እንዴት ይካዳል የሚል ጥያቄ ላላችሁ ሰዎች በስራ ይካዳል። ጌታ በሰጠው ፍንጭ ለአገልግሎት አላደለም ቸልታን በማሳየት ይካዳል። በጌታ በማፈር ይካዳል። እንደገና ለሰይጣን ፈቃድ ራሱን እንደሰጠው እንደ ይሁዳ በመሆን ጌታን የመካድ ድርጊት ሊፈጸም ይችላል። ወገኖቼ ይሁዳ አብሮ ነበር፣ ኃላፊነት ተሰጥቶታል። የካደው ግን በአስመሳይነቱ ነው። ቀርጤሳውያን በተግባር ይሁዳ በአስመሳይነቱ ሲኖር አጋንንታዊ ለሆነ ነገር አልፎ ተሰጠ እና ሰይጣን በሱ ውስጥ ሐሳብ አስገባ። ሌላው የመካጃ መንገድ ወደፊት በሚቀጥለው ሳምንት እንደርስበታለን። ቁጥር 17 ላይ ስተን ስናሳስት ነው። ሄሜኔዎስ እና ፊሊጦስ የዚህ ምሳሌ ናቸው። ሄሜኔዎስ እና ፊሊጦስ የዚህ ምሳሌ ናቸው። ስለዚህ መጽሐፍ እኛ ጌታን
እንዴት እንክደዋለን ለሚለው ሐሳብ ካወጅነው በተቃራኒ ስንቆም ኪዳናችንን በመስበር አለመታመናችን ለዶክትሪን ሳይሆን ለመለኮት መሆኑን ሳንገነዘብ ስንቀር እነዚህ ሁሉ ከበድ ያለ ነገር ያመጣሉ እና መጽሐፍ እርሱ ደግሞ ይክደናል የሚለው ይህ ጥንቃቄውን በቀዳሚነት የሚያሳይ አባባል ነው። ሰዎች ከጌታ ፈቃድ ያፈነገጡ ነበር። ክህደቱ ያለማመን ምልክት በመሆኑ ያላመኑ ሰዎች እርሱ ከሚሰጠው በጎነት ተካፋዮች አይሆኑም። እዚህ ቦታ ላይ የተጠቀሰው ብንክደው የሚለው መንሸራተት ሳይሆን በጸና አቋም ጌታን አለመፈለግ የሚያሳይ ነገርን ነው የሚያስገነዝበን። ይህን ሐሳብ በድርጊት ለሚፈጽሙ የጌታ ምላሹ የማያሻማ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አማኞች ሊክዱ ቢችሉ የሚፈጠረውን ገሃድ አድርጎ አስታውቋል። በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ብሏል። ጥያቄው እንዴት ይክደን ይሆን ነው። እኔ እንዴት ይክደን ይሆን ብዬ ሳስብ እዚህ ቀደም ብለን ባነበብነው ጥቅስ ላይ ፍንጭ ሰጥቷል። በአደባባይ ከካድነው በአደባባይ ይክደናል ማለት ነው። ለምሳሌ ይሁዳ በምድር ጌታን በተግባሩ የካደ የክፋት ምሳሌ ነበር። የዚያ ሰው ክህደት በምድር የተከፈለው ይመስላል። ጸጸቱ ራሱን ለመጉዳቱ ምክንያት ነበር። ጌታ ያ ሰው ባልተወለደ ይሻለው ነበር ብሎ ሲናገር አልደነገጠም ነበር። ስለዚህ ካወጀው በተቃራኒ ለመቆም ጊዜ አልፈጀበትም። ማስጠንቀቂያውን ቸል በማለቱ አልተጠቀመም። ግብዝነትን ለማስፋፋት በእግዚአብሔር ቤት የተሰለፉት ሐናንያና ሰጲራ በስራቸው ጌታን በመካድ ስለተገለጡ ጌታ መንፈስ ቅዱስ ደግሞ በቤተ ክርስቲያን ተገልጦ ሊያስፋፉ የነበረውን ግብዝነት አስቆመ። እነርሱ በግብዝነት የሰጡትን ስጦታ መንፈስ ቅዱስ በእምቢታ አስተናገደው። አንዳንድ ሰዎች የሰጡት ስጦታ ሁሉ የክፋታቸው መሸፈኛ እንዲሆን ይፈልጋሉ። ነገር ግን ጌታን ከልብ ሳንወደው ግብዝነትን በእግዚአብሔር ሕዝብ መካከል የሚያስፋፋ ኪዳን ሰበራ ስናደርግ ጌታ ደስ አይሰኝም። ብንክደው እርሱ ደግሞ ይክደናል ማለት እንደ ይሁዳ ባለ እንደ ሐናንያና ሰጲራ ባለ ሁኔታ ውስጥ በተለይ እኛ ረጅም ጊዜ የቆየን በደርግ ዘመን ብዙ መከራ የተቀበልን አማኞች በስራም ሆነ በቃል የካዱ ሰዎችን አይተናል። በኮሙኒዝም ጊዜ አንዳንዶች ቤተክርስቲያንን ባሳደዱ ጊዜ ለንስሐ እንኳ ጊዜ ሳያገኙ የውርደትና የቅስፈት ሞት የሞቱ አማኞችን እናስታውሳለን። አንዳንዶቹ ራሳቸውን አጥፍተዋል። የሙሉ ጊዜ አገልጋይ የነበሩ ካድሬ ሆነው የእግዚአብሔርን ቤት ያሳደዱ ሰዎች አንዳንዶቹ ጨካኞች ሆነው የቤተ ክርስቲያን ጡት ስለነከሱ ይመስለኛል ጌታ ምሕረት አልሰጣቸውም፣ ራሳቸውን አጥፍተዋል። አንዳንዶቹ ከቤተሰባቸው ወጥተው ዛፍ ላይ ተንጠልጥለው ተገኝተዋል እና ከባድ ነው። እዚህ ጳውሎስ ብንክደው እርሱ ደግሞ ይክደናል። እንዴት ይክደን ይሆን ካላችሁ እንደ ይሁዳ አይነት ምርጫ ከመረጥን በምድር ላይ ያልደላቸውና ራሳቸውን የጎዱ ለጸጸት መመለሻ ማያገኙ ሆነን ሊሆን እንደ ሐናንያና ሰጲራ ምናልባት በምድር
የተቀሰፍን ሰዎች ልንሆን እንችላለን። ስለዚህ በቅድመ ሁኔታ የተሞሉ እነዚህ አስጠንቃቂ ትምህርቶች እና ምክሮች ስንመለከት ጉዳታችን የከፋ እንዳይሆን በእግዚአብሔር ፍርሃት መኖር አለብን። ስለዚህ ብንክደው እርሱ ደግሞ ምን ያደርገናል? ይክደናል ብሎ ጳውሎስ በዚህ ከበድ ባለ ሁኔታ ውስጥ ሲያልፍ አማኞች ሊወስዱት የሚገባውን ጥንቃቄ ይናገራል። ቀጥሎ የሚያነሳው ባናምነው ብሎ ይላል። ባናምነው እርሱ ታማኝ እንደሆነ ይኖራል። ወገኖቼ ታማኞች ሆነን ባንገኝ ይላል አዲሱ መደበኛ ትርጉም። የቀድሞ ትርጉም ባናምነው በሚል አንድ ቃል ይጠቀማል። ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኜ ብለን ለገባነው ቃል ኪዳን እምቢታ ብናሳይ እና ባናምነው የምንፈጽመው ስህተት ታላቅ ነው። ሐዋርያው እኛ ብሎ ሲናገር ራሱን ጨምሮ ነው። እስካሁን በመጣነው ከእርሱ ጋር ከሞትን በእኛ ነው። ውስጡ ራሱንም አስገብቶ ነው የሚናገረው። በመመጻደቅ ራሱ ፈንጠር ብሎ እኔ ተሰርቼ ያለቀልኝ ሰው ነኝ፣ ሁሉን ፈጽሜያለሁ በሙሉ ብሎ አይኩራራም፣ አይመጻደቅም። ግን እሱን ራሱን እዛ ሁኔታ ውስጥ ከቶ ጠበቅ ያለ ነገር ያስተላልፋል። ባናምነው መጽሐፍ እዚህ ቦታ ላይ በማንነቱ ላይ ለውጥ አናመጣም። ወገኖቼ ምናልባት ድርጊታችን ውስብስብ፣ አስደንጋጭ፣ ሰቅጣጭ የህይወት አቋም መያዛችንን ገሃድ ሊያደርግ ይችላል። ባለመታመናችን ከእርሱ የምንቀንስበት ነገር ግን አይኖርም። ቅዱስ መጽሐፍ እኔን ያጣ ራሱን ይጎዳል ተብሎ እንደተጻፈ እኛ ይጎድልብን ይሆናል እንጂ የኛ አለመታመን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ቅንጣት አያጎድልም። ቅንጣት አያጎድልም። በባህሪው ማለትም በሞራል ባህሪው ምንም የምናመጣው ለውጥ የለም። ሰዎች በእርሱ ማንነት ላይ ያረፈ ሁለንተናቸውን ለመስጠት ባይሆንላቸው እነርሱ አለመታመናቸው የእርሱን መሰረታዊ ማንነት ሊሸረሽር አይችልም። ሊክዱትና ታማኝነቱን ሊያጎሉ የሚችሉ ግለሰቦች ቢኖሩም እርሱ ግን ከማንነቱ ውጪ ሊሆን አይችልምና በታማኝነቱ ጸንቶ ራሳቸውን ከሚሰጡት ጋር በታማኝነት ይቀጥላል። በማንነት ውስጥ የሚገለጡ ባህሪያት ከጊዜ፣ ከሞራል፣ ከኃይል ጋር የተያዙት የማንነት መግለጫዎች ሊለዋወጡ የሚችሉ አይደሉም። እኛ ማንነታችን ከጊዜ፣ ከሞራል፣ ከኃይል ጋር እንለዋወጣለን። ነፍስ አወቀ ይባላል። ሁሉን የኔ ነው የሚለው ልጅ አላደለም የሌሎቹን ሲያቅ ወይ ደግሞ ጅቡ መጣ ብለን ስናስፈራራው ድንጋጤ ሲገባው በመቆየት ማወቅ ይመጣል። ክፉና ደጉን መለየት ይመጣል። አቅም ሲገኝ ደግሞ ክፉን መከላከል፣ ደጉን ማቀፍ ይችላል። ሰው ውስጥ ከጊዜ፣ ከሞራል፣ ከኃይል ጋር የተያያዙ ለውጦች ይኖራሉ። እግዚአብሔር ውስጥ ግን እንዲህ አይነት ለውጥ የሚባል ነገር የለም። ከጥገኝነት ጽዱ ነው ማለት እኛ ጥገኞች ነን በባህሪያችን። እግዚአብሔር በባህሪው አለመታመን አይችልም። እኛ ታማኝ ሆነን ቆይተን ታማኝነትን ልናጎድል እንችላለን እና ጳውሎስ ባናምነው እርሱ የታመነ ሆኖ ይኖራል። በታማኝነት የጸሎት መልስ የሚሰጠን፣
የሚያስፈልገውን ነገር የሚያሟላልን ከኛ ጋር የገባውን የኮንትራት ውል ለማክበር ሳይሆን ታማኝነት የሱ የባህሪ መገለጫ ነው። ከዛ ውጪ ሊሆን አይችልም። ይሄን እንድናቅ ሐዋርያው እዚህ ቦታ ላይ ጠበቅ አድርጎ ይነግረናል። በመኖር የሚጨመርና የሚቀነስ ፍጡር ብቻ ነው። አለመታመን ሲገጥመው በመከዳት የሚገባው ሰብአዊ የሚጎዳው መከዳትን የሚያሳየው ፍጡር ነው። በመከዳትም የሚጎዳው ፍጡር ነው። እግዚአብሔር በመከዳት አይጎዳም። ጌታችን መድኃኒታችን ኢየሱስ ክርስቶስ መለኮት ነው። ሰዎች ስለከዱት ከባህሪው የሚቀንሱት ነገር የለም። በሰው አለማመን የማይናወጥ ዘላለማዊ ታማኝነት አለው። ከኛ ጋር ባለው ግንኙነትም ሊለወጥ አይችልም። ለዚህ ነው ራሱን ሊክድ አይችልም፣ የማይገደብ ነው። ወገኖቼ ከእግዚአብሔር የማንነት መግለጫ አኳያ ጥቂት ነገር እዚህ ጋር ቶሎ ብዬ ባልፍ እወዳለሁ። እግዚአብሔር ትልቅ ነው፣ መልካም ነው። ስነ መለኮታውያን እግዚአብሔርን ሲያጠኑት ለእኛ በሚገባ መልክ ከፍለው ያጠኑታል። ከኛ ጋራ ባለው ግንኙነት አኳያ መጽሐፍ ቅዱስ ስለ እሱነቱ የሚያስተዋውቀን ነገር አለ። ሞራላዊና ሞራል አልቦ ተብሎ ይከፈላል። እንደሱ አይነት አጠናል። ሞራላዊ ወይም ሞራል አልቦ ማለት ሞራል አልቦ ስንል ከስህተትና ትክክልነት ጋር ያልተያያዘ እግዚአብሔር ብቻ የሚያሳየው የማንነቱ መግለጫ ከፍጡር ጋር የማያጋራው ማለት ነው። ምን ናቸው ካላችሁኝ፣ ሁሉን ቻይነቱ፣ ሁሉን አዋቂነቱ፣ በሁሉ ስፍራ መገኘቱ፣ አለመለወጡ፣ የማይወሰን መሆኑ፣ ፍጹምነቱ፣ እነዚህ ከእርሱ ጋር ልንጋራቸው የማንችላቸው ባህሪያት ናቸው። ሞራል አልቦ ይባላሉ በአንዳንዶቹ መግለጫ። በአንዳንዶቹ ሞራላዊ ብለን የምንለው ቅድስና፣ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ስለሚል ጽድቅ፣ እሱ ጻድቅ ነው እኛንም አጽድቆናል፣ ልንጋራው ምንችል ነው። ፍትህ፣ ምህረት፣ በጎነት፣ እውነት፣ እነዚህ ሞራላዊ ናቸው። ስነ መለኮታውያን እግዚአብሔርን ለፍጡር ሲያስተዋውቁ በዚህ መልኩ ለማስተዋወቅ እግዚአብሔር ሞራላዊ ነው፣ ኢሞራላዊ ነው ይላሉ። ያ አባባል ለማይገባቸው ሰዎች ግን እግዚአብሔር ትልቅነት አለው፣ እግዚአብሔር ደግሞ ምን አለው? መልካምነት አለው። ሞራላዊ ብሎ የሚለውን መልካምነት ብለው አስቀምጠውታል። እንደገና ደግሞ ሞራል አልቦ የሚለውን ትልቅነት the greatness and the goodness of God የሚል ሐሳብ እዚህ ጋር ለማንሳት ነው። ራሱን ሊክድ አይችልም ሲባል ይሄ እግዚአብሔር ፍጡር ከሚገምተው በላይ ትልቅ ነው ስንል ምን ማለታችን ነው? እግዚአብሔር መንፈስ ነው፣ በአካል ሊገለጥ የማይችል እንዲህ አይነት ቅርጽ አለው ሊባል የማይችል ከአምስቱ ስሜተ ሕዋሳት መግለጫ በላይ የሆነ ማንነት አለው ማለታችን ነው። በስሜት ሕዋሳቶቻችን በኩል እሱ እዚህና እዚያ ባይባልም ህላዌነት አለው። ከግዑዝ የተለየ ማንነት አለው፣ ስም አለው። እግዚአብሔር ፍጹም ሕያው ነው። ለመኖሩ የማንንም ድጋፍ የማይሻ ነው። እኛ ብንበላ፣ ብንጠጣ፣ ብንለብስ፣ አየር ብናገኝ በብዙ ነገሮች ላይ ተደግፈን ነው የምንኖረው። ደግሞ ማህበረሰብ ውስጥ ግንኙነት ቢኖረን ነው። ብቻችን ብንሆን ብዙ ነገሮቻችን ታማሚ ይሆናሉ። ለዚህ ነው ሰው ሲታሰር
ከብዙ ነገር የሚነጠል ነፃነቱን አጥቶ ጉዳተኛ የሚሆነው። ስለዚህ እግዚአብሔር ትልቅ ነው ስንል መንፈስ ነው፣ ማንነት አለው፣ ፍጹም ሕያው ነው፣ የማይወሰን ነው። ጊዜን በተመለከተ፣ ስፍራን በተመለከተ፣ ፍጹምነቱን በተመለከተ፣ ኃይሉን በተመለከተ፣ ዕውቀቱን በተመለከተ እሱ ገደብ በሌለው ሁኔታ ታላቅ ነው። እግዚአብሔር መልካም ነው ስንል ቅዱስ ነው ማለታችን ነው። ሞራላዊ ንጽህና አለው፣ የተለየ ነው፣ ከማንም ጋር በንጽህናው አይመሳሰልም። በቃል ሊገለጥ በማይቻል ሁኔታ ንጹህ ነው እና ንጽህናው ሶስት ነገሮችን ያካትታል። እውነተኛነቱን፣ ፍጹምነቱንና ፍጹም ፍቅርነቱን ያካትታል። ስለዚህ እግዚአብሔር በንጽህናው ፒዩሪቲ፣ ትረስት ወርዚነስ እና ላቭ፣ እነዚህ ነገሮች በእግዚአብሔር ሕልውና አካባቢ ልናስባቸው የሚገቡ መሰረታዊ ጉዳዮች ናቸው። እግረ መንገዴን ላንሳው ብዬ ነው። ራሱን ሊክድ አይችልም ስንል እግዚአብሔር በቃል ከምንገልጠው በላይ ታላቅ ነው፣ ረቂቅ ነው፣ ምጡቅ ነው። ነገር ግን ደግሞ እግዚአብሔር ቅርብ ነው፣ መልካም ነው፣ አጠገባችን ነው። እውነትነቱ፣ ትክክልነቱ፣ ተአማኒነቱ፣ ደግነቱ፣ ጸጋው፣ ምሕረቱ፣ ትዕግስቱ እግዚአብሔርን ይነግሩናል። ስለዚህ እግዚአብሔር ታማኝ ሆኖ ይኖራል፣ ምክንያቱም ራሱን ሊክድ አይችልምና። የባላደራው ምሳሌን እዚህ ጋር አጠናቀቅናል። ዛሬ ወደ ባላደራው ተግባር እንሄዳለን። ከቁጥር 13 እስከ 16 ያሉትን በቀሩኝ ጥቂት ደቂቃዎች ቶሎ ቶሎ እሸፍናለሁ። ከ14 እስከ 16 ያለውን፣ ከ11 እስከ 13 ያለውን ጨርሰናል። ያለፈውንም ሳምንት ያልሸፈነውን ሸፍነናል። ይህን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ ምንም የማይረባ የሚሰሙትንም የሚያፈርስ ነውና የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነህ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ። ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና። የባላደራው ተግባር ክፍል አንድን ቶሎ ቶሎ ብለን እንመለከታለን። ታማኝነት መግለጫዎች አሉት። ታማኝነት ተግባር የማይከተለው ንጽህናን ተላብሶ በተግባር የማይገለጥ ባዶ ፕሮፓጋንዳ አይደለም። መልካም ተግባር ሳይከተለው በቃል ድለላ የተገደበ የታማኝነት ዲስኩር ሙት ሃይማኖት እንጂ መጽሐፍ ቅዱሳዊ የታማኝነትና የባላደራነት ሕይወት ነው ተብሎ ሊወሰድ አይቻልም። ታማኝነት በሕይወትና በአገልግሎት ይገለጣል። ውሳጣዊ ዝንባሌ በውጫዊ ተግባር ይታያል። ሕይወት በቀዳሚነት የአገልግሎት ውጤት ሊሆን አይችልም። አገልግሎት ግን የሕይወት ውጤት ነው። ባላደራ የሆነው አገልጋይ የእርሱ ያልሆነውን ነገር እንደ ራሱ አድርጎ በመቁጠር ባለ ንብረት መሆን አይቃጣውም። እግዚአብሔር በውስጡ አልፎ መልካም ስራ ሰርቶ ከሆነ ያ መልካም ነገር ከወደቀ ፍጡር እንደማይመነጭ ስለሚያውቅ ለባለቤቱ ይሰጣል። የባለቤቱ የሆነውን ነገር እግዚአብሔር በጸጋው ያከናወነውን ነገር ኮሚሽኑን ለመውሰድ አይጣደፍም። ስለዚህ የመንፈሳዊ አገልግሎት ባለቤት ማን እንደሆነ ባላደራ ያውቃል። ጠብ የስጋዊ ማንነትና ኃጢአትን ያነገሰ ሕይወት መገለጫ ነው። ስለዚህ ጳውሎስ በዚህ ስፍራ
ያሳስባል። ማሳሰብ ምን ብሎ ነው የሚያሳስበው? ይህን ሐዋርያው አማኞች ስለ እግዚአብሔር በሰሙትና በተማሩት እውነት እንዲኖሩ በየጊዜው አውራ ጉዳይ ላይ እንዲያተኩሩ የሚነግራቸው በሳል አገልጋይ እንደሚያስፈልግ ስለተረዳ ይሄ በሳል አገልጋይ እነዚህን ሰዎች በጊዜው የሚገባቸውን ትክክለኛ ነገር እንዲያውቁ ይህን አሳስባቸው ብሎ ይናገራል። ይህን ነገር አስገንዝባቸው ይላል በአዲሱ መደበኛ ትርጉም። በነባሩ ትርጉም ይህን አሳስባቸው። የቱን ካላችሁኝ ቀደም ብሎ ከእርሱ ጋር ከሞትን ከእርሱ ጋር በሕይወት እንኖራለን፣ ብንጸና ከእርሱ ጋር እንነግሳለን፣ ብንክደው እርሱ ደግሞ ይክደናል፣ ባናምነው እሱ የታመነው ሆኖ ይኖራል፣ ራሱን ሊክድ አይችልም እኮ ብሎ የነገረንን ነገር ይሄን ቁርጦን ይወቁ። በእግዚአብሔር ነገር ላይ ልንጨምርለት ልናደርግለት እኛ እንደው ለሱ አግዘን ይሄው ይሄን አደረግኩልህ የምንለው ነገር የለም። ለራሳችን ስንል ነው እግዚአብሔርን የምናገለግለው፣ ከጌታ ጋር የምንጣበቀው። አንዳንድ ጊዜ ጌታ ሆይ ይሄን ካላረክልኝ ብለን ልናስፈራራው፣ ስጦታችንን ለመከልከል ለቤተ ክርስቲያን እናስባለን። ከቤተ ክርስቲያን ለመቅረት እርሱን ለማኩረፍ ፍላጎት አለን። ይሄን በማድረጋችን የምንጎዳው ራሳችንን መሆኑን ሊታወቅ ይገባል። ለእግዚአብሔር የምናደርግለት ነገር የለም። መልካም ነገርም እንኳ ያደረግን መስሎን ሳግዝልህ ብንለው በራሳችን እንቀልዳለን። እግዚአብሔር የሚገዛለት እንጂ የሚያግዝለት አይፈልግም። ልብ በሉ፣ ይሄንን ቃሌን አስምሩበት ብትፈልጉ። እግዚአብሔር የሚገዛለት እንጂ የሚያግዝለትን አይደለም የሚሻው በቀዳሚነት። ከእግዚአብሔር ጋር ብንሆን ደስ ይለዋል፣ ምንም ጥያቄ የለው። የምናጎድልበት ግን ከመሰለን የምንሳሳተው እኛ ነን። ስለዚህ አሳስባቸው ይሄንን ነገር። ቀደም ብሎ የተጠቀሱት ሐሳቦች ጢሞቴዎስን በመምከር የተገደቡ አይደሉም። የሚያገለግለው የኤፌሶን አማኞችን የሚመለከት ጉዳይ ነው። አስገንዝባቸው በሚለው መመሪያ የሰሙትን እውነት ያስታውሱት፣ ለዛም ተገቢውን ትኩረት ይስጡት እያለ ነው ያለው። ቀጥሎም በቃል እንዳይጣሉ ብሎ ይጀምራል። በቃል እንዳይጣሉ። የክርክር አንቀሳቃሽ ሞተር ምንድን ነው ካላችሁኝ፣ እኔነት ነው። እኔነት ትናንት ምን እንዳደረገ፣ ዛሬ ምን እያደረገ እንዳለ፣ ነገ ደግሞ እድሉ ከተሰጠው ምን እንደሚያደርግ እኔ እያሉ በመለፈፍ ራስን መሸጥ ወይም ማስተዋወቅ ነው። ክርክር የእኔና የወገኔ ሐሳብ ልክ ነው፣ የሌላው ሐሳብ ግን ውዳቂ ነው የሚል ገታራ አቀራረብን መታያው አድርጎ የሌላውን እይታ ፉርሽ ለማድረግ የሚደረግ ሙከራ ነው። የክርክር መንፈስ ታማሚና አስቀያሚ ነው። ክርክር ሰዎች የማያውቁትን ለማስረዳት ወይም የመረጃ ክፍተታቸውን ለመሙላት የሚጠቀሙበት የሰጥቶ መቀበል መመሪያ መንገድ ሳይሆን እውነቱ የኔ ነው በሚል አቋም በጽኑ ለማስረዳት የሚቀርብ ሙግት ነው። በክርክር ሁል ጊዜ፣ አብዛኛውን ጊዜ፣ ሁልጊዜ እንኳ ላይሆን ይችላል፣ ራስን ማሳየት ነው እና ውሎ አድሮ ክርክር በተለይ ርዕሰ ጉዳዩ የቃላት አጠቃቀም ላይ ያነጣጠረ ሲሆን ክፋቱ በአስቀያሚ ገጽታ ገሃድ ይሆናል። ስለ ቃላት አጓጉል ሙግት መግጠም ለእውነት ካለ ፍቅር ይልቅ በሙግት ራስን ለማሳየት የሚደረግ እርባና ቢስ ጥረት ብቻ ሆኖ ስለሚያበቃ ሐዋርያው እንደነዚህ አይነት ዝንባሌዎች ያላቸውን አማኞች እንዳይከራከሩ
ይመከሩ ሲል ጠበቅ አድርጎ ትእዛዝ ይሰጣል። ምክንያቱም በቃላት ተንተርሰው የሚደረጉ ክርክሮች መጨረሻቸው ጠብ ስለሆነ ነው። ከትህትና ይልቅ ትዕቢት መታያው ስለሚሆን ክርክር የማይቆም ውዝግብ ይፈጥራል። የማይቆም ውዝግብ ይፈጥራል። ጳውሎስ ይህንን በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 4 ላይ እንዲህ ያስረዳል። በኋላ ጊዜ ስታገኙ አንብቡት፣ እኔ አነብላችኋለሁ። ያ ሰው ብሎ ይናገራል። የትኛው ሰው? ይሄ ተሟጋቹ፣ ተከራካሪው፣ በቃላት ሐሳቡን ለማስረዳት የሚሞግተው ሰው በትዕቢት ተወጥሯል፣ አንዳችም አያስተውልም። ስለ ቃላት ለመከራከርና ለመጣላት ክፉ ጉጉት አለው። እነዚህም ቅናትን፣ ጥልን፣ ስድብን፣ መጥፎ ጥርጣሬን ያስከትላሉ። እውነትን በተቀሙና መንፈሳዊው ነገር ትርፍ ማግኛ በሚመስላቸው አእምሮ በጎደላቸው ሰዎች መካከል የማያባራ ንትርክ ያመጣሉ። ሁል ጊዜ ነገሩ እንዲህ ነው፣ እንዲህ አይደለም፣ ይሄ ቃል እንዲህ ማለት ነው፣ እንዲህ አይደለም። አንዳንድ አስተማሪዎች ከነፍሳት ፍቅር የቃል ፍቅር አላቸው። እንዲህ ቢሆን ጥሩ ነው ማለት ይወዳሉ። ሐዋርያው ጳውሎስ ማስገንዘብ የሚፈልገው ይሄንን ነው። እንዲህ አይነቱ ንትርክ እንዳይከሰት ምዕመናን እንዳይከራከሩ የሚል ማሳሰቢያ ሰጠ። ምክንያቱም በቃል መጣላት የማይገባ መሆኑን አማኞች እንዲገነዘቡለት ይፈልጋል። ክርክር በቀዳሚነት የሥጋ ሥራ ነው። ስለዚህ አማኞችን የሚያባክናቸው ጉዳይ በመሆኑ ይወገድ ብሎ ሲናገር እናየዋለን። ክርክር ይወገድ ቢልም ግን ዘለፋን መለማመድ በአማኞች መካከል ጤና ነው። ክርክር ማስወገድ የሚቻልበት የተመቻ ሁኔታ ውስጥ ሆኖ ክርክርን ሆን ብሎ እንዲስፋፋ የሚገፋፋ፣ አንዳንድ ጊዜ የሚያቀጣጥል፣ በዛም የሚደሰት ማንም ጤነኛ አማኝ ነው ለማለት አያስደፍርም። ሆኖም ግን የእምነታችንን አውራ እሳቤ ግንዛቤ ውስጥ በማስገባት ነገሮች ከመስመር ሲወጡ ዘለፋን መለማመድ ግን ጤና ነው። ታስታውሱ እንደሆነ ጳውሎስ በጌታ ታላቆቹም ቢሆኑ በርናባስና ኬፋ ወይም ጴጥሮስ በአማኞች መካከል መለያየትን ሊፈጥር የሚችል አጓጉል ግብዝነት ባሳዩ ጊዜ ፊት ለፊት ዘለፋቸው፣ ተቃወማቸው። እንደውም ዋኖች መስለው የሚታዩ ለኔ ግድ አይሰጠኝም ብሎ እስኪል ጠንከር ያለ ነገር ሲያደርግ እንመለከተዋለን። ስለዚህ ወገኖቼ እዚህ ቦታ ላይ አሳስባቸው ብሎ ይናገራል፣ በቃል እንዳይጣሉ። ቀጥሎ በእግዚአብሔር ፊት ምን አድርግ? ምከራቸው ይላል። የባላደራው ተግባር በመጀመሪያ ማሳሰብ፣ ማስገንዘብ ነው፣ ሰዎች እውነቱን እንዲረዱ። ይሄንን ደግሞ የት አድርገው? በእግዚአብሔር ፊት ምከራቸው ይላል። ክርክር የምክክር ተቃራኒ። ክርክር የኔ ሐሳብ ብቻ ልክ ነው ይላል። የኔ ሙግት ብቻ ተቀባይነት ሊኖረው ይገባል ይላል። ክርክር ለመቀበል ዝግጁ አይደለም። ምክክር ግን ሰጥቶ ለመቀበል ራሱን ያሰናዳል። ካሳስባቸው ወደ አስጠንቅቃቸው ይሻገራል። በእግዚአብሔር ፊት ምከራቸው ወይም ደግሞ በአዲሱ መደበኛ ትርጉም
በጌታ ፊት አስጠንቅቃቸው፣ ምከራቸው፣ አስጠንቅቃቸው። ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። ምክር በውስጡ ጥንቃቄን ስለሚጨምር በምክክር ውስጥ ሁል ጊዜ ሰጥቶ መቀበል አለ። የሁለት አቅጣጫ ግንኙነት አለ። ከመካሪው የሚፈስ ነገር አለ። ከተቀባዩ አቅጣጫ ደግሞ ዝግጁነት አለ። በዚህ ምክንያት ምን አስጠንቅቃቸው፣ አደራረግን የሚመለከት እውነታ ሳይሆን በአማኞች የዕለት ተዕለት ተግባራቸው መፈጸም የሚገባቸውን የሚያሳይ ቀጥተኛ ትዕዛዝ ነው። ኢትስ ናት ኢንዲኬቲቭ ኢትስ ኢምፓራቲቭ ይላሉ በእንግሊዝኛው። ነገሩን እንዲህ ብታደርገው ምን ይመስልሃል አይደለም። ይሄንን ነገር አድርግ፣ ብትበላ ጥሩ አይመስልህም ማለት አይደለም። ብላው ማለት ነው። ትዕዛዝ አዘል ነው። እዚህ ቦታ ላይ ምከራቸው፣ አስጠንቅቃቸው የሚለው ነገር ለሌላው ሰው አላደለም ክፍት የሆነ ነገር የለውም። ከማስጠንቀቂያ አኳያ በሚታይ ጉዳይ ላይ በዘመናት መካከል ንጽህናቸውን ጠብቀው ለቃላቸው ተጠንቅቀው የኖሩ አማኞች በሙሉ ኑሯቸውን በእግዚአብሔር ፊት ያደረጉ ናቸው። ጸሎታቸውም ለቃላቸው ንጽህና ብቻ ሳይሆን ለሐሳባቸው ንጽህና በመለመን ላይ ያተኮረ ነበር። መጽሐፍ ቅዱስ ደግሞ ደጋግሞ ይሄንን ይነግረናል። ክርክር አይጠቅምም፣ ምክንያቱም ጎራ ይፈጥራል። የአገልጋይ ቦታ እውነትን ከፍ ከፍ አድርጎ ማሳየት ነው። በክርክር ውስጥ ግን ሰዎች የሚሰሙት ቃል ገንቢ ሳይሆን አፍራሽ ስለሆነ አስጠንቅቃቸው ብሎ ይናገራል። ደግሞ ተመልሶ ምን ምከራቸው በእግዚአብሔር ፊት ብሎ ካለ በኋላ የሚያነሳቸው ነገሮች እንዳሉ ልብ ትላላችሁ። በእግዚአብሔር ፊት እንዲኖሩ፣ በእግዚአብሔር ፊት እርምጃቸውን እንዲያደርጉ የሚመከሩ አማኞች ዮሴፍን ብናስብ በእግዚአብሔር ፊት ይህን ክፉ ነገር እንዴት አደርጋለሁ ማለቱን እናያለን። ዳዊትን ደግሞ ብንመለከት በእግዚአብሔር ፊት ዘፍኛለሁ፣ ዘምሬያለሁ አለ። ሚስቱ የናቀችው በሰው ፊት የሆነ ነው የመሰላት። እናም ልጃገረዶች ፊት እንደዚህ እርቃኑን እስኪገልጥ ድረስ ዝላይ ምን ያደርጋል በሚል ሁኔታ የምናያቸውን ነገሮች ልብ እንላለን። ወገኖች በእግዚአብሔር ፊት መኖር ተገቢ፣ በእግዚአብሔር ፊት መኖር እና መመላለስ አማኙን በንጽህና እንዲኖር የእግዚአብሔርን ፈቃድና ሐሳብ እንዲያደርግ በጌታ ፈቃድ እንዲመላለስ የሚረዳ አቅም አለው። አማኞች በዚህ ጉዳይ ላይ የእግዚአብሔርን ፈቃድ በማድረግ እንዲመላለሱ መጽሐፍ ደጋግሞ ያስገነዝባል። መጽሐፍ ደጋግሞ የእግዚአብሔርን ሐሳብ እንዲመለከቱ በእግዚአብሔር ፈቃድና ፍላጎት እንዲመላለሱ የሚያደርግ ምክርን ደጋግሞ ይነግረናል። በእግዚአብሔር ፈቃድና ሐሳብ እንዲመላለሱ፣ የእግዚአብሔርን ፈቃድና ፍላጎት እንዲፈጽሙ፣ ኑሯቸው በእግዚአብሔር ፊት እንዲሆን ያበረታታል። በመቀጠል እዚህ ስፍራ ላይ የምንመለከተው የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስህን ልታቀርብ ትጋ ብሎ ይናገራል።
ቀደም ብዬ እንዳልኩኝ ክርክር የማይረባ የሚሰሙትን የሚያፈርስ ነው ብሎ ጳውሎስ ደግሞ ይናገራል። ቀደም ብሎ በቃላት እንዳይጣሉ ካለ በኋላ ያንን ጠበቅ ሲያደርግ ነው። የማይረባ ነው መከራከር፣ የሰሙትንም ሰዎች የሚያፈርስ ነገር አለው። ምክንያቱም በዚህ መሃል ምን አለ? ሙግት አለ፣ ጠብ አለ። አገልጋይ ከተሟጋችነት ይልቅ እውነትን በትክክለኛ ገጽታዋ ማቅረብ የሚኖርበት መሆኑ ላይ ያሰምራል። ለሙግት የሚሰለፉ ክርክርን ስለሚያሸንፉበት መንገድ እንጂ ስለ ትክክለኛው አካሄድ እምብዛም አይጨነቁም ብሎ ይነግረናል። ስለዚህ በየትኛውም አቅጣጫ አማኞች ስለ ክርክር ያላቸው ዝንባሌ በጥንቃቄ ሊደረግ የሚገባ መሆኑን ደጋግሞ ያስገነዝባል። በመቀጠል የማያሳፍር ሰራተኛ እንድንሆን ያደፋፍራል። ሄኒ ያራደው ኦር ሚውት አድርጉ ባካችሁ። እግዚአብሔር አምላካችን የእውነትን ቃል በቅንነት የሚናገር እዚህ ቦታ ላይ በቀዳሚነት የሚያስገነዝበው የእውነት ቃል እውነት የሆነ ባለቤት አለው እና እውን ነው። ደግሞም ምትሃት አይደለም። ይህ የእውነት ቃል ለአድማጮች በትክክለኛ መልኩ መቅረብ አለበት። በቅንነት የሚናገር የሚለውን ሐሳብ ግሪክኛው ኦርቶሜዮ የሚል ቃል ጥቅም ላይ ያውላል። ምን ማለት ነው? ነገሩን ሳይዛነፍ ማቅረብ ነው። ለክቶ የቃል በቃል ትርጉሙ ለክቶ መቁረጥ ማለት ነው። ለክቶ መቁረጥ፣ ሳያዛንፉ ቆረጣውን ማከናወን ማለት ነው። እንደ ልብስ ሰፊ፣ እንደ አናጢ፣ እንደ ግንበኛ፣ እንደ ገበሬ፣ እንደ ሰርጅን ማለቴ ቀዶ ጠጋኝ የሆነ ሰው ልባችሁን ሲከፍት ለክቶ መነካት የሚገባትን ካልነካ አንድ ጥቃቅን የደም ስርን አዛብቶ ቢነካት ሰው ሕይወቱን ሊያጣ ይችላል፣ ወይ ጎዶሎ ሆኖ ከሰርጀሪው ውስጥ ሊወጣ ይችላል። ነርቫችንን በማይነካ መንገድ ቀዶ ጥገና ሲያደርግ ለቅጽበት ነካ ቢያረካት ያ አካባቢ ደነዝ ሊሆን ይችላል። ጳውሎስ እንደምታውቁት ድንኳን ሰፊ ነበር። ድንኳኑን ሲሰፋ ልዩ ልዩ ቁርጥራጮች በትክክለኛ ቦታቸው ላይ የሚሆኑት ሳይዛነፍ የተቆረጠ እንደሆነ ነው። ከዛ የተወሰደ ምሳሌ ሳይሆን አይቀርም። ለክቶ መቁረጥ የሚባለው የእውነትን ቃል የሚናገረው አማኝ የእግዚአብሔርን ቃል ሳያዛነፍ ልክ ልብስ ሰፊው፣ ቀዶ ጠጋኙ፣ አናጢው፣ ግንበኛው የሚያደርገውን ነገር በትክክልና በቦታው ሳይበዛ ሳያንስ እንደሚያደርግ ልክ እንዲሁ እንኳኑን በትክክል ለመስራት እያንዳንዱ ክፍል በትክክል እንዲገጥም ሆኖ መቆረጥ አለበት። ልክ እንዲሁ ቃሉ በትክክል ሳይዛነፍ ሊነገር ይገባዋል። የተዛነፉም ሲመጡ በቅንነት መታረም አለባቸው። ለክቶ መቁረጥ ያስተካክለዋል ማለት ነው። ቃል መከፋፈል በሚል ሰበብ መዘነጣጠል አግባብ አለመሆኑን ቃሉ በቅንነት የሚናገረው አገልጋይ ሁኔታዎችን በጥንቃቄ ጥልቀት ባለው መንገድ ተገንዝቦ ለሰዎቹ በሚያስፈልጋቸው መንገድ እውነቱን
በጥንቃቄ ያስተላልፋል ማለት ነው። ሳይዛነፍ መስጠት ማለት አመጋገቡንም የሚመለከት ጉዳይ ነው። እውነትን እንደ ፕሮፓጋንዳ ሰራተኛ መናገር እውነቱን በትክክል መግለጥ አይደለም። በእውነት ታንጾ በእውነትም ተገዝቶ መናገር ልዩነት ስላለው፣ ስለዚህ እውነቱን በተበላሸ ሕይወት ሲነገር አቅም ያጣል። ሌባ ስለ ታማኝነት ቢናገር ያሳፍራል። ሴሰኛ ስለ ቅድስና ቢለፍፍ ያስደነግጣል። ስለዚህ ምንጊዜም የእውነትን ቃል በቅንነት የሚናገር የሚለው በቅንነት የሚናገር ኦርቶሚዮ የሚለው ቃሉን ሳታዛንፍ ከሕይወት ጋር በተገናዘበ መንገድ መናገርን የሚመለከት እውነታን ነው የሚያሳየው። ስለዚህ ያን እንዲያደርግ ነው ጳውሎስ እዚህ ጋር ጢሞቴዎስን እና ቃሉ ሳይዛነፍ በትክክለኛና በቅንነት መንገድ የሚነገረው አቅምን ባገናዘበ መልኩ ነው። ልክ የቤተሰቡ አባወራ ለምሳሌ እኛ አበሾች ስጋ ስለምንወድ እየቆረጠ ለልጆቹ ስጋውን ሲያከፋፍል ለትልቁ እንደ ትልቅነቱ፣ ለመካከለኛው እንደ መካከለኛነቱ፣ በጣም ትንሽ የሆነው ደግሞ ሳይጓጓ ሊያኝክ በሚችልበት መልኩ አቅሙን ባገናዘበ መንገድ ምገባውን ያከናውናል። ስለዚህ በቅንነት የሚናገር የሚለው የእውነትን ቃል የሚለው ሐሳብ ከዚህ ስዕል ጋር የተያያዘ ነው። ውድ ወገኖቼ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ነገሩ ሳላስበው ሰፍቷል። ከቆምንበት በሚቀጥለው ሳምንት እንቀጥላለን። አሁን አጭር ጸሎት አድርገን እናጠናቅቃለን። እንጸልይ። ቅዱስና የተፈራህ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ከሙግት አድነን፣ ከክርክር አድነን፣ ለስጋ ካደላ ምርጫ ታደገን። ጊዜያዊ ምድራዊ ስጋዊ ከሆነ እኔ ለኔ ብለን ከምንልበት ነገር ራሳችንን የምንጠብቅ የተገራን ሰዎች እንድንሆን ይህን አሳስባቸው። በቃል እንዳይጣሉ ምከራቸው። ይህ የማይረባ የሚሰሙትንም የሚያፈርስ ነው እንደተባለ በምንሰማው ነገር መተናነጽ እንድንችል፣ በምናሰማውም ነገር ጠንቃቆች እንድንሆን፣ አንደበታችን ከአፋችን የሚያፈሰው ቅንነት የተሞላበትን ሰማያዊ ሐሳብህን እንዲሆን እርዳን። አፌ የልቤን ቅንነት ያወጣል ብሎ ያ በዕድሜ ታናሽ የነበረው ኤሊሁ ከኢዮብ ጋራ እነዛ ሰዎች ሞጋቾች፣ ተከራካሪዎች በነበሩ ጊዜ ሲጎዱት አንተ ሊጠቅመው ከመጣው ተሳስቶም ቢሆን ከዘለፈው ከዛ ብላቴና ጋር ሆነህ በስተኋላ ተናገርክ። ጌታ ሆይ አቤቱ አንደበታችን የልባችንን ቅንነት እንዲያወጣ በፈቃድህና በሐሳብህ እንድንራመድ ጸጋህ እንዲደግፈን እንለምንሃለን። ዛሬም የእውነትን ቃል በቅንነት እንድንናገር ጸጋህ ለሁላችን ይብዛልን። ውሏችን በቃልህ ውስጥ ይሁን። እውነተኞች ሆነን እግዚአብሔር ሆይ እያንዳንዱ እንቅስቃሴያችን ፈቃድህን የሚያደርግ እንዲሆን ለአንተኛነታችንን አደራ ሰጠን። ስለሰማህን ተመስገን። በሰላም አውለን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን አሜን። ተባረክ ፓስተርዬ። ተባረኩ። ጌታ ይባርካችሁ። ሰላም ዋሉ። አሜን። ጎድ አሜን። ተባረክ። ተባረክ ፓስተርዬ። ተባረክ ፓስተር። በሰላም ዋሉ ወገን። ፓስተር ሰላም ዋሉ። አሜን።